አላቅም አልተመቸዋትም መሰለኝ። ለምን? ጸጉርሽ ተመችቶኛል ስላት አየር ላይ ጸጉሯን አልተቆረጠችም መሰል እና አንገትሽንም ተመችቶኛል አትላትም ነበር? ወንዶች ጉዳይ የሚወራበት ምርጥ አባላት ማኔ እኮ አፈቅርሻለሁ ነው እንጂ አፈርጥሻለሁ አይደለም ያልኩት። ለምንድን ነው የምትሸሽኝ? ለምን አትተወኝም? ተወኝ በቃ በእናትህ። እንዴ 20 ሚሊዮን ማለት በቀን 20 ጊዜ እያሰብኩ እንዴት ልተውሽ እናቴ? በእውነት እኮ እኔን በቀን 20 ጊዜ እያሰብከኝ ተወኝ በእናትህ በቃ ተወኝ። እሺ ልጃችንስ ልጅ አልገባኝም። አንቺ አርግዣለሁ እኔ እናት። አንተ ማለት እንዴ በእናትህ ተወኝ በቃ ትበጥብጠኝ። አንተ ቀድ ካይጠገብ አርግዣለሁ ይለኛል እንዴ? ተወኝ። ድሮም ለገሌ ብለሽ ነው እሺ የቀረብሽ። እንደው ምን አገኘው በእናትሽ እንዳንተረድ ምን አገኘው እንደው አንቺ ማታልቅሽ አንድ ሄዷል። ተይ መሄዱንስ እንኳን መሄደ ኑሮም አልጠቀመሽ እና እንደው ላልቅስ ብዬ ልወቅ ነው። ምን አሁን ኖሮ ግን 12 ሰዓት ተኩል ላይ ማታ አግኝቼው አልነበረም እንዴ? አዎ ቤቱን ማስቸግሮት እስቲ ሽንት የለሽ ና ብሎ ቢወጣ ተባራሪ ጥይት ግንባሩ ነው። ኧረ እባክሽ እንደው ፈጣሪ አውጥቶልሻል በእናትሽ እንደው አይኑን ብለው ሳይገላግሉልሽ እንደው ክፉ ቦታ ሳይመጡ ልክ ነሽ። አዎ ግንባሩ ነው። እኔ እኮ አሁን አንቺ ጋር ስመጣ በር ላይ አራት በሬ ቆመዋል። ምንድነው ገጠር ያለው አጎቱ ወደ ገበያ ሰልፍ በዚሁ ልጠይቅ ብሎ ነው እንዴ? አንቺ ደግሞ ለአርባው ናቸው እንጂ አርባው በሬ ናቸው። ለአርባ ምን ነው 10 አይነት በዓል ከጀርባ ሲያልፋችሁ አንድ ስጋ ገብቶ የማያውቅበት ቤት አሁን አራት በሬ እሱ ሲሞት ወስዳችሁ መቃብሩ ላይ ያቆመት። የእውነት ልጁ ይነሳል። ያው ስጋ ምሮት ነው የሞተው እኮ ባንዲ ቤት። ምን አስወጣው? የኛ ሀገር ሰላም እንዳልሆነ ኮማንድ ፖስት እንደሆነ ያውቃል። ከ12 ሰዓት በኋላ ምን አስወጣው? ምን ተሰቃይቶ ቤቱ መች ያስቀመጠው? አንቺ ደግሞ ምንድነው ቤቱ ደግሞ የማያስቀምጠው? እየገባበት ነው። በቃ ቤት ውስጥ እየገባ ያስገባበት። እኔ ዙ ጎረቤትሽ ሁኚ ቤትሽ ዋ ሲገባ እንደው አጣሪኝም እንዴ? መፍትሄ አልሰጥሽም ምን አንቺ እንዴ? ዘመዶች ሁላ እዚህ ስራ ላይ አይደል እንዴ ያሉት? ምን መፍትሄ አለሽ? የሆነ ሀብ ትሬኒንግ ፒኤልሲ እያለልሽ በእናትሽ እንኳን ለዚህ ለሞተ ቤትሽና ስንቱን ፎቅ እያንቀጠቀጠ አይደል እንዴ? ምንድነው የሚሰሩት እንዴ? የውሃ መስረግ ነሽ፣ የውሃ ምንድን ነሽ፣ የውሃ ፍሳሽ ነሽ እንዳለ በቃ ከተማውን እያስጨነቁት ነው የምልሽ። በስ ዮኒ ሀብ ትሬዲንግ ፒኤልሲ ዮኒ ሀብ ትሬዲንግ ጋር መተው የውሃ ስርገትን መከላከል እና ኬሚካሎችን ያገኛሉ። ማለትም ሜምብሬን፣ አክሪሊክ እና ሴሜንቴሽንስ ምርቶችን ለመሬት በታች ክፍሎች፣ ሽንት ቤቶችና ቴራዞን ከውሃ ጉዳት እንጠብቅልዎታለን። በተጨማሪ ኢንቦክስ ስራ በተመጣጣኝ ዋጋ ያገኛሉ። ለውጤታማና ዘላቂ ውሃ ስርገት መከላከል ዮኒ ሀብ ትሬዲንግ ጋር ከታች ባስቀመጥነው ስልክ ይደውሉልን። እናመሰግናለን። እንደው ምን አገኘው በእናትሽ እንዳንተረድ ምን አገኘው እንደው አንቺ ማታልቅሽ አንድ ሄዷል። ተይ መሄዱንስ እንኳን መሄደ ኑሮም አልጠቀመሽ እና እንደው ላልቅስ ብዬ ልወቅ ነው። ምን አሁን ኖሮ ግን 12 ሰዓት ተኩል ላይ ማታ አግኝቼው አልነበረም እንዴ? አዎ ቤቱን ማስቸግሮት እስቲ ሽንት የለሽ ና ብሎ ቢወጣ ተባራሪ ጥይት ግንባሩ ነው። ኧረ እባክሽ እንደው ፈጣሪ አውጥቶልሻል በእናትሽ እንደው አይኑን ብለው ሳይገላግሉልሽ እንደው ክፉ ቦታ ሳይመጡ ልክ ነሽ። ግንባሩ ነው። እኔ እኮ አሁን አንቺ ጋር ስመጣ በር ላይ አራት በሬ ቆመዋል። ምንድነው ገጠር ያለው አጎቱ ወደ ገበያ ሰልፍ በዚሁ ልጠይቅ ብሎ ነው እንዴ? አንቺ ደግሞ ለአርባው ናቸው እንጂ አርባው በሬ ናቸው። ለአርባ ምን ነው 10 አይነት በዓል ከጀርባ ሲያልፋችሁ አንድ ስጋ ገብቶ የማያውቅበት ቤት አሁን አራት በሬ እሱ ሲሞት ወስዳችሁ መቃብሩ ላይ ያቆመት። የእውነት ልጁ ይነሳል። ያው ስጋ ምሮት ነው የሞተው እኮ ባንዲ ቤት። ምን አስወጣው? የኛ ሀገር ሰላም እንዳልሆነ ኮማንድ ፖስት እንደሆነ ያውቃል። ከ12 ሰዓት በኋላ ምን አስወጣው? ምን ተሰቃይቶ ቤቱ መች ያስቀመጠው? አንቺ ደግሞ ምንድነው ቤቱ ደግሞ የማያስቀምጠው? እየገባበት ነው። በቃ ቤት ውስጥ እየገባ ያስገባበት። እኔ ዙ ጎረቤትሽ ሁኚ ቤትሽ ዋ ሲገባ እንደው አጣሪኝም እንዴ? መፍትሄ አልሰጥሽም ምን አንቺ እንዴ? ዘመዶች ሁላ እዚህ ስራ ላይ አይደል እንዴ ያሉት? ምን መፍትሄ አለሽ? የሆነ ሀብ ትሬኒንግ ፒኤልሲ እያለልሽ በእናትሽ እንኳን ለዚህ ለሞተ ቤትሽና ስንቱን ፎቅ እያንቀጠቀጠ አይደል እንዴ? ምንድነው የሚሰሩት እንዴ? የውሃ መስረግ ነሽ፣ የውሃ ምንድን ነሽ፣ የውሃ ፍሳሽ ነሽ እንዳለ በቃ ከተማውን እያስጨነቁት ነው የምልሽ። በስ ዮኒ ሀብ ትሬዲንግ ፒኤልሲ ዮኒ ሀብ ትሬዲንግ ጋር መተው የውሃ ስርገትን መከላከል እና ኬሚካሎችን ያገኛሉ። ማለትም ሜምብሬን፣ አክሪሊክ እና ሴሜንቴሽንስ ምርቶችን ለመሬት በታች ክፍሎች፣ ሽንት ቤቶችና ቴራዞን ከውሃ ጉዳት እንጠብቅልዎታለን። በተጨማሪ ኢንቦክስ ስራ በተመጣጣኝ ዋጋ ያገኛሉ። ለውጤታማና ዘላቂ ውሃ ስርገት መከላከል ዮኒ ሀብ ትሬዲንግ ጋር ከታች ባስቀመጥነው ስልክ ይደውሉልን። እናመሰግናለን። እንደው ምን አገኘው በእናትሽ እንዳንተረድ ምን አገኘው እንደው አንቺ ማታልቅሽ አንድ ሄዷል። ተይ መሄዱንስ እንኳን መሄደ ኑሮም አልጠቀመሽ እና እንደው ላልቅስ ብዬ ልወቅ ነው። ምን አሁን ኖሮ ግን 12 ሰዓት ተኩል ላይ ማታ አግኝቼው አልነበረም እንዴ? አዎ ቤቱን ማስቸግሮት እስቲ ሽንት የለሽ ና ብሎ ቢወጣ ተባራሪ ጥይት ግንባሩ ነው። ኧረ እባክሽ እንደው ፈጣሪ አውጥቶልሻል በእናትሽ እንደው አይኑን ብለው ሳይገላግሉልሽ እንደው ክፉ ቦታ ሳይመጡ ልክ ነሽ። ግንባሩ ነው። እኔ እኮ አሁን አንቺ ጋር ስመጣ በር ላይ አራት በሬ ቆመዋል። ምንድነው ገጠር ያለው አጎቱ ወደ ገበያ ሰልፍ በዚሁ ልጠይቅ ብሎ ነው እንዴ? አንቺ ደግሞ ለአርባው ናቸው እንጂ አርባው በሬ ናቸው።
ላርባ ምን ነው እንደ 10 አይነት በዓል ከጀርባ ሲያልፋችሁ አንድ ስጋ ገብቶ የማያቀበት ቤት አሁን 4 በሬ እሱ ሲሞት ወስዳችሁ መቃብሩ ላይ ያቆመት የእውነት ልጁ ይነሳል። ያውም ስጋ ምሮት ነው የሞተው እኮ ባንድ ፊት ምን አስወጣው? የኛ ሀገር ሰላም እንዳልሆነ ኮማንድ ፖስት እንደሆነ ያውቃል። ከ12 ሰዓት በኋላ ምን አስወጣው? እሱ ምን ተሰቃይቶ ቤቱ መቼ ያስቀመጡ? አንቺ ደግሞ ምንድነው ቤቱ ደግሞ የማያስቀምጠው? እየገባበት ነው በቃ ቤቱ ውስጥ እየገባ እኔ እዚህ ጎረቤትሽ ሁኚ ቤቱሽ ዋ ሲገባ እንደው አጣሪኝም እንዴ መፍትሄ አልሰጥሽም? ምን አንቺ እንዴ ዘመዶች ሁላ እዚህ ስራ ላይ አይደል እንዴ ያሉት? ምን መፍትሄ አለሽ? የሆነ ሀብ ትሬኒንግ ፒኤልሲ እያለልሽ በእናትሽ እንኳን ለዚህ ለሞተ ቤትሽና ስንቱን ፎቅ እያንቀጠቀጡት አይደል እንዴ? ምንድነው የሚሰሩት እንዴ? የውሃ መስረግ ነሽ? የውሃ ምንድን ነሽ? ውሃ ፍሳሽ ነው እንዳለ በቃ ከተማውን እያስጨነቁት ነው የምልሽ። በስ ዮኒ ሀብ ትሬዲንግ ፒኤልሲ ዮኒ ሀብ ትሬዲንግ ጋር መተው የውሃ ስርገትን መከላከል እና ኬሚካሎችን ያገኛሉ። ማለትም ሜምብሬን አክሪሊክ እና ሴሜንቴሽንስ ምርቶችን ለመሬት በታች ክፍሎች፣ ሽንት ቤቶችና ቴራዞን ከውሃ ጉዳት እንጠብቅልዎታለን። በተጨማሪ ኢንቦክስ ስራ በተመጣጣኝ ዋጋ ያገኛሉ። ለውጤታማና ዘላቂ ውሃ ስርገት መከላከል ዮኒ ሀብ ትሬዲንግ ጋር ከታች ባስቀመጥነው ስልክ ይደውሉልን። እናመሰግናለን። ሸገያለች የኖር መተኪያ ከታፍ እስከ ጫፉ አንድ ናት ኢትዮጵያ ሸገር መሃሉ ላይ ወሬዋ ተሰማ ታታለች ይሉኛል አዲስ ላይ ከተማ ፍለጋ እነሳ መሃል ያሳ ወትዋ ማለዳ ታታለች አራዳ Surprise, motherfucker. ሃይ ተባረክ ይልሽ ነበር ግን ስትታይ ኦሬዲ ተባርከሻል። በስመ አብ ወመንፈስ ቅዱስ። ሃይ ካርታ ይኖርሻል? አይንሽ ላይ ጠፋው መሰለኝ። የሆቴሉ ማናጀር አንተ ነህ? አዎ የሆቴሉ ማናጀር እኔ ነኝ። ምን ነው ችግር አለ? አይ ከባለቤቴ ጋር ትንሽ ተጨቃጨቅንና በመስኮት በኩል ዘልዬ ራሴን ከ9ኛ ፎቅ ላይ ፈትፍቼ አጠፋለሁ ያለች ነው። ታዲያ እኛ እኮ በግል ጉዳይ አንገባም። ራሳችሁ ተነጋግራችሁ ፍቱት። አንተ ደደብ ያምሃል እንዴ? መስኮቷ ልከፈት ብላት እኮ ነው። ናግባና ክፈትላት። አረ ምንድነው የምሰማው ወገን? አሊሚትር 85 ብር ገባ። ወይኔ እንደ ጆሮአችን በቃ ግንብ ስር መጠቀማችን ነው። ማርያምን አረ ቴሌ አስተያየት አድርጉልን። በ50 ብር እንውሰደው። አዋጣም ማርያምን አዋጣም። 85 ብር አድርሱለት እስቲ ለቴሌ መቢቲ ፎሎና ላይክ ሆና እንዳይረሳ። ቻማችሁ አባዬ አንተ ጀምር። ኖ እማዬ አንቺ አባ አንተ ጀምር። አንቺ ጀምሪ አባዬ አንተ ጀምር። አባዬ የኔ ይደርሳል። አባዬ ጃላሲካ ቺቢሎ ላስቄማኝ ቤለፋ ጫቱ ከዳባረክ ሀሺሹን እንፋ ያለ ሰክሶ ህይወቴ ሊያጠፋ እኔ ትቼዋለሁ በቃ አንተ ማትንፋ እና ጃላሲካ ቺቢሎ ላስቄማኝ ቤለፋ ጫቱ ከዳባረክ ሀሺሹን እንፋ ያለ ሰክሶኝ ህይወቴ ሊያጠፋ እኔም ትቼዋለሁ በቃ አንተ ማትንፋ ጃላሲካ ቺቢሎ ላስቄማኝ ቤለፋ ወይኔ
ሃሎ ኮድ ቁራቁ ወዘራው ከፖሊስ ጣቢያ ነው እንደውለው ባለፈው ተሰርቅ ያለ ብሎ አመልክቶ ነበር ለወ ስለተያዘ መተውቀውን መውሰድ ይችላል ታገኘ እሰይ የኔ ደምማ አይቀራትም ነበር መጣው የኔ ጌታ መጣው እሰይ ጀሪካኔ ተገኘ እንደው እኔ እኮ ነግሬህ ነበር ጀሪካኔ ተገኘ እሰይ እሺ መጡ የእርሱ የሆነው መርጠው ይሰዱ ከዚህ ውስጥ ነው ያው የእርሱ ነው ለምራት ይሄንን ይሄ ይሁን ይሄ አያውቁትም በስልክ ኧረ ራሱ ነው የእርሱ ነው ይሄኛው ከዚህ ላይ ፎንማ እንደው በብተው እኮ ኃጢያት ነው የሚሆንብኝ የራሴ ነው ይሄ ሁለቱም ይሄኛው ልጄ ላከችልኝ ይሄ ደግሞ የልጄ ባል ነው ላከልኝ ነገሩን ሰማን ካፍቶ ደግሞ ያሳየን እኔ ስልክ ሰሪ አይደለም ምን አውቃለሁ እኔ እኮ ትልቅ ሰው ነኝ ሄሎ ብቻ እኮ ነው የምልበት ቆይ ልሞክረው ቆይ እስቲ ይሄው ልጄ ተመረቀችው ይሄው እሷ ነች እንዴ እንዴ ነው የሚከፍቱት እናሳ አራምጡት ምንድነው ያዝልኝ እዚህ የእርሱ አይደለም እኮ ማለት ከፍታ ማሳዩ ነው የራስ አይደል እግዚአብሔር የሰጠኝ ማን ይነጥቀኛል እግዚአብሔር የሰጠኝ እንዴ ቺት እያረከበኝ ነው ከገጠር ከመጣሽ እስካሁን ድረስ ብበለው ዳቦሽ አንጀት አይደርስ ዳቦሽ